እንግዲህ ይሄ መርሃ ግብር ልዩ መርሃ ግብር ነው። በዚህ መርሃ ግብር ላይ መሳተፍ ራሱ ልዩ እድል ነው፣ መታደል ነው። መጽሐፍ ቅዱስ ምንድን ነው የሚለንና የሚነግረን የተጠሩት ብዙዎች የተመረጡ ጥቂቶች ስለሚል ከተመረጡት መካከል ደግሞ እናንተ ስለተመረጣችሁ ለዚህ ክብር ለዚህ ታላቅ መርሃ ግብር ስለደረሳችሁ ደስ ሊላችሁ ይገባል ብዬ አምናለሁና እግዚአብሔርን አመስግኑት። ስለዚህ ይሄ ታላቅ ባዛር ወይንም ደግሞ ታላቅ የገቢ ማሰባሰቢያ መርሃ ግብር ለዚሁ ለባቦጋያና አካባቢው ህብረተሰብ ልዩ የሆነ ትዝታ ልዩ የሆነ ጥያቄ መልስ ያገኘበት ስለሆነ ከትላንትናው ጀምረን መርሃ ግብሩ ላይ የተሳተፍን ሰዎች አይታችኋል። ይሄ ታሪካዊ መርሃ ግብር ነው እና እኛ ያሰብነው ትምህርት ቤት ለመስራት ነው። ላሰብነው ትምህርት ቤት ደግሞ እግዚአብሔር አምላክ ራሱ መድኃኔዓለም ሰሪ ያዘጋጅቶልን እኛን እንሰራለን። ካቀድነውና ካሰብነው በላይ ደግሞ ሌላ አዲስ መርሃ ግብር ተቀርጾ በዛ መርሃ ግብር ላይ ደግሞ የከተማችን እጅግ የፋይናንስ ያላቸው ሰዎች እኛ ያንን ጉዳይ እንፈጽማለን ብሎ የዳቦ ማሽን እስከ 5 ሚሊዮን ትላንትኛ የገመትነው 2.8 ነው። ዛሬ ባደረግነው ጥናት ግን 5 ሚሊዮን ብር እንደሚጨርስ ደርሰንበታል። እነርሱም አስቧል። አሁንም ይሄ አይበቃም፣ ለባቦጋያ ህዝብ የሚበቃ ማሽን ስላይደለ ከዚህ የተሻለ አሁንም ጥናት ይደረግና የተሻለውን ማሽን አብረን ገዝተን ማሽን ሳይሆን ባቦጋያ ምስራቅ ፀሐይ መድኃኔዓለም ላይ መደረግ ያለበት ፋብሪካ ነው። የመንግስት አካላትም እንዲገቡበት የከተማው መስተዳደር አልፎም እስከ ፌዴራል ያለው የመንግስት ተቋም ገብቶበት ይሄኛው የታሰበው የዳቦ ማሽን ወደ ፋብሪካ ተቀይሮ በመሬታችን ላይ ይሄንን ማድረግ እንችላለን ብለው ያሉት የገብርኤል ማህበርተኞች እነዛ ማለት ደግሞ እነ ፒራሚድ ሆቴል ባለቤት እነ ጎልድ ማርክ ባለቤት እነ ዶክተር ተድላ አጠቃላይ 8 ባለሀብቶች አንድ ላይ ተሰብስበው ቃል የገቡበት መርሃ ግብር ስለሆነ ደስ ሊላችሁ ይገባል ማለት ነው እና መስግኑት እግዚአብሔር። ለዚህ ማህበረሰብ ከዚህ የተሻለ ደስታ አለ ብለን አናስብም። ሌላው ደግሞ ኬጂ ለመስራት ነው የመጀመሪያ እቅዳችን። በዛ ኬጂ ስራ ላይ ደግሞ እጅግ የምንወደው እጅግ የምናከብረው የዚሁ የቤተ መቅደሱ ታዳጊ ወንድማችን የሆነው ቀሲስ ይታገሱ በአሁኑ የኢአይ ወይንም ደግሞ አርቲፊሻል ኢንተለጀንስ ዳይሬክተር የሆነ ወንድማችን ትላንት በመካከላችን ገብቶ በ625,000 ብር ሪባን የቆረጠው ዛሬ ላይ ደውሎ ደግሞ ያንን ኬጂ የሚሰራውን ግማሹን እኛ ስፖንሰር መሆን እንችላለን ብሎ ቃል ገብቶልናልና እጅግ ደስ ያለን መርሃ ግብር ነው። ስለዚህ እንኳን ደስ አለን፣ እንኳን ደስ አላችሁ። ያሰብነው ነገር ውጤታማ ሆኗል። ያቀድነው ነገር ካቀድነው በላይ ያሰብነው ነገር ካሰብነው በላይ ውጤታማ ሆኖ ስላገኘን እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ ለማለት ፈልጌ ነው። እዚህ መርሃ ግብር ላይ ማመስገን የምፈልገው በመጀመሪያ ደረጃ ወንድሜን አብሮ አደጌን የዚህ የፕሮሞሽን ስራ ከመጀመሪያው ደረጃ ተነስቶ እስከዚህ ሰዓት ከኛ ጋር የቆየ ሌላ መርሃ ግብር ሰርዞ እኛን መርሃ ግብር ተቀብሎ ይሰራልን ወንድሜ ወግ ወይንም ደግሞ ወንድሜ ወገኔን በደንብ ከምንም በላይ አመሰግናለሁ። ቤተክርስቲያን ልጅ ወንድሜ ነውና መስገኑ። ለምን የአዳማ ተክለ ሃይማኖት ባዛር እስከ 4000 ህዝብ የታደመበት ትላንት ነው መርሃ ግብሩ ያለቀው። እስከ ትላንት ድረስ እስከ 55 ሚሊዮን ብር ገቢ የተደረገበት ባዛር ነው። ያንን ባዛር ወንድሜ ማን አለኝ? ማን ያግዘኛል? አንተ ካላገዝከኝ፣ አንተ ካረዳኸኝ ታዲያ ማን ይረዳኛል? ማን ይረዳኛል ብዬ ስለው ያንን መርሃ ግብር አጥፎ ለወንድሜ ለመምህር ሞቲ ትቶ ነው ከኛ ጋር ይህንን ፕሮሞሽን ስራ ሰርቶ እስከዚህ 5ቱን ቀን ከኛ ጋር የሆነውና ስላከበረን የባቦጋያን ህዝብ አክብሮ ከኛ ጋር ይህንን ስራ ስለሰራ ልታመሰግኑት ይገባል ማለት ነው።
በአጠቃላይ እንግዲህ ቢኒ የዚህ የባዛር ኮሚቴ ዋና ግዢ ክፍል ነው። ወንድምም ደግሞ የቢኒ ጓደኛ ነው፣ እህቴም እንደዛው። ስለዚህ ይሄ ትልቅ እድል ነው ማለት ነው፣ መታደል ነው። ከኮሚቴነት ጀምሮ እስከዚህ ሰዓት ከዚህ ሀሳብ ጋር መቆየት መታደል ነው፣ መመረጥ ነው እና እኔ ቅድም ላይ ስም ሲጠራ አላወኩኝም። በኋላ ላይ ቢኒን ሳይ ምንድነው ብዬ ስጠይቅ ጓደኞቼ እኮ ለእኔ በእኔ ስም በባለቤቴ ስም እየተጫረቱ ነው ብሎ ሲለኝ እጅግ በጣም ገረመኝ። እጅግ በጣም መታደል ነው እና እንኳን ደስ አላችሁ። ስለዚህ በቤታችን ቅድስት ድንግል ማርያም በሁለታቸውን ቤት ገብታለች ማለት ነው። ስለዚህ ደግሞ የተገባውን ቃል እግዚአብሔር አምላክ ለፍጻሜ አብቅቶልን አብረን መተን ክርስትናውን በልተን ሁለት አይነት ክርስትና አለን ማለት ነው። ሁለቱም ዶክተሮች ጋር ክርስትና አለ፣ ቢኒ ጋርም አለ። የቢኒ ጥሪ ባይደርሰንም እንመጣለን፣ የእናንተን ግን ጥሪ እንጠብቃለን ማለት ነው። ስለዚህ እጅግ በጣም ደስ ብሎናል። ሁለታችሁም ስትወዳደሩ የነበረው ለማንም አይደለም፣ ለመሸነፍ ወይንም ደግሞ ለመሸነፍ ለማሸነፍ ሳይሆን የባቦ ጋያ ምስራቀ ፀሐይ ቤተክርስቲያን ሊለማ ነው ሲባል የዚህ ልማት ተሳታፊ ለመሆን ነው እና ለዛም ደግሞ ይህንን ስራ ስለሰራችሁ እጅግ በጣም እድለኞች ናቸው። የታሪክ ስራ ነው የሰራችሁ። የእናንተ ልጆች ከእናንተ በኋላ የምነሱ ልጆች ከእናንተ አብራክ የሚገኙ የኔ አባት በዚህ ትምህርት ቤት ላይ ይህንን ሰርቷል፣ ይህንን አድርጓል። አሁን በማህፀን ያለ ነገ ደግሞ ወደ ዓለም የሚመጣ የመጀመሪያ ኬጂውን በዚህ ትምህርት ቤት ይማራል ማለት ነው። እድለኛ ነው። እናትና አባቱ ደግሞ ምን አድርጓል? ትምህርት ቤቱን ሰርቷል። ስለዚህ ዙ እንኳን ደስ አላችሁ። እንግዲህ ቢኒ ወጌም የሚተዋወቁበት ታላቁ ገዳም ታላቁ የብፁዕ አባታችን አቡነ ጎርጎርዮስ ካሊ ገዳም ነውና ያም ገዳም ለሳቸው ሁለተኛ ገዳም ነው። ያም ደግሞ አላጌ ደብረ ምሕረት ቅዱስ ሚካኤል ገዳም ነው። እኔም በዛ ገዳም ላይ ለ1 ዓመት ተኩል አገልግያለሁና እንኳን ደስ አላችሁ። ዛሬ ደግሞ አባትና ልጅ ሆናችሁ ተገኝታችኋልና እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ያሰብነውን የተመኘነውን ሁሉ ደግሞ ለፍጻሜ አብቅተን ድጋሜ ወጌ የምትመጣልን በባዛር ሳይሆን በምርቃት መርሃ ግብር ነውና ያም ደግሞ ከ1 ዓመት ባልበለጠ ጊዜ እንደሚሆን ተስፋ እናደርጋለን። እግዚአብሔር ለፍጻሜ ያብቃልን። እንኳን ደስ አላችሁ፣ እንኳን ደስ አለን። የመጨረሻውን መርሃ ግብር በጸሎት የሚዘጉልን ታላቁ ወንድም አባት ታዳጊ የሆኑት በአሁኑ ሰዓት በሸገር ሲቲ ሀገረ ስብከት የገላን ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ የሆኑት ክቡር መላከ ሰላም በመካከላችን ስላሉ እሳቸው የክብር እንግዳችን ስለሆኑ እሳቸው የመጨረሻውን ቃለ ምዕዳን ይሰጡልናል። በነገው ሁለታችሁም ተጫራች የሆናችሁት የክብር እንግዶቻችን ናቸው ማለት ነው። ቢኒ እንኳን ያው ኮሚቴ ስለሆነ የክብር እንግዳችን ነው። ሌላው ግን ኮሚቴው እጅግ በጣም ነገሩ አሰልቺና በጣም ከሚባል በላይ የሚከብድ ነው። ባዛር መስራት ማለት በጣም አሰልቺ ነገር ነውና ስራ አለ፣ ብዙ ነገር አለ እና በዚህ ባዛር ላይ የተሳተፋችሁት ደግሞ አብዛኛው የመንግስት ተቋም ውስጥ የሚሰሩ ሰዎች፣ የግል ስራ ላይ የተሳተፋችሁ የሚሰሩ ሰዎች ስለሆናችሁ ያንን ሁሉ ዘግታችሁ ከኛ ጋር ባዛሩ የታቀደ የዛሬ 3 ወር ገደማ ነው። 3 ወር በሙሉ ሰለቸን፣ ደከመን፣ ጠማን፣ ግብዣ ያስፈልገናል እንዲህ አይነት ነገር ሳትሉ ከኛ ጋር ተሳትፋችኋልና መድኃኔዓለም ይባርካችሁ ይቀድሳችሁ እንላለን። አመስግኑልን ኮሚቴው።